በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ያን በወልድ ውልድ በመንፈስ ቅዱስ መንፈሳውያን እየተባላችሁ አኛችሁ የእመቤታችን የቅድስት ድንግል ማርያም የቅዱሳን የጻድቃን የሰማዕታት ወዳጆች እንደምንሰነበታችሁ እንደምን እዚህ ሰዓት ደረሳችሁ? እዚህ ቀንና እዚህ ሰዓት ላደረሰን ለልዑል እግዚአብሔር ስሙ የተመሰገነና የተባረከ ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የዐቢይ ጾም ሶስተኛ ሳምንት በሰላም በጤና በፍቅር አደረሳችሁ ትላለች ቅድስት ቤተ ክርስቲያናችን። ውድ አድማጮቻችን እንግዲህ የዐቢይ ጾም ሶስተኛው ሳምንት ላይ ደርሰናል። እንግዲህ ቅዱስ ያሬድ ከሰየማቸው ሳምንታት ውስጥ አንደኛው ምኩራብ ነው ማለት ነው። እንግዲህ ሶስተኛው ሳምንት በቤተክርስቲያን አስተምሮ ምኩራብ ይባላል ማለት ነው። እንግዲህ ስለ ምኩራብ አንዳንድ ነገሮችን እንነጋገራለን ማለት ነው። እንግዲህ እናንተም አስተያየት ሀሳብ ካላችሁ ኮሜንት ላይ እየገባችሁ ሀሳባችሁን አስተያየታችሁን እንድትሰጡ ስንል በአክብሮት እንጠይቃለን ማለት ነው። ቀጥታ ወደ ፕሮግራማችን እንገባለን ማለት የዐቢይ ጾም ሶስተኛው ሳምንት ምኩራብ ይባላል። ምኩራብ ማለት በመጀመሪያ ትርጉሙ የአይሁድ መካነ ጸሎት ወይም ደግሞ ቤተ ጸሎት ይባላል ማለት ነው። እንግዲህ እንዴት ይህንን ሊያደርጉ አይሁዳውያን ይህንን ምኩራብ እንዴት ሊሰሩ ቻሉ የሚለውን ደግሞ የተወሰነ ታሪኮችን ከውስጥ ከመጽሐፍቶች ያገኘናቸውን ስናነብ ከጠየቅ ካገኘናቸው ትንሽ እንላችኋለን ማለት ነው። እንግዲህ መነሻው ታሪኩ ናቡከደነፆር ኢየሩሳሌም ባፈረሰ ጊዜ አይሁድ ወደ ባቢሎን ተማርከው ሄደው ነበር። እዚያም እግዚአብሔርን ለማምለክ ሕገ ኦሪትን ለማጥናትና ለጸሎት የሚሆን ቦታ እንዲኖራቸው ምኩራብ መስራት ጀመሩ። ወይም ደግሞ ምኩራብን ሰርተው በዛ ጸሎትን ያደርጉ እንደነበረ ታሪክ ይናገራል ማለት ነው። ከዛ ቀጠለ ደግሞ ከባቢሎን ምርኮ በኋላ ደግሞ ወደ አገራቸው ከተመለሱ በኋላ ይህ ልማዳቸው እንደቀጠለና ከቤተ መቅደስ ጎን ለጎን ምኩራብ እየሰሩ ጸሎት ያደርጉ እንደነበረ ታሪክ ድርሳናቸው ይናገራል ማለት ነው። በጌታችን ዘመን ምኩራብ ለአይሁድ ዋነኛ የአምልኮ ትምህርትና መሰብሰቢያ ቦታ እንደሆነ ይገለጻል። አሁንም ድረስም ይጠቀሙበታል ማለት ነው። እንግዲህ ምኩራብ ባጭሩ ይህንን ሲመስል ደግሞ ይህ ሳምንት ለምን በምኩራብ ተጠራ ይላል። ደግሞ ሁለተኛው ጥያቄያችን ደግሞ ወደ መልሱ ስንገባ ደግሞ ይህ ሳምንት የከበረ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ ገብቶ ያስተማረበትን የሃይማኖት ቃል የተናገረበትን ቤተ መቅደስን ያጸዳበትን ታሪክ ለማሰብ ነው። እንግዲህ ለማሰብ ነው ይህ ታሪክ የሚነገረው ወይም ደግሞ ቤተ ክርስቲያን የምታስተምረው ሁልጊዜ በቃሏ የምታስተምረው ማለት ነው። እንግዲህ እንደዚህ ይላል ማለት የዕለቱ ምስባክ የዕለተ ሰንበት መዝሙር ወይ ደግሞ ምስባክ ከጾመ ድጓ ላይ ቅዱስ ያሬድ ላይ እየተሰብአ ኢየሱስ ምኩራበ አይሁድ ወመሐረ ቃለ ሃይማኖት ይላል ማለት ነው። እንግዲህ ይህም ትርጉሙ ኢየሱስ ወደ አይሁድ ምኩራብ ገባ የሃይማኖትን ቃል አስተማረ በማለት ቅዱስ ወንጌል እንደተናገረው ማለት ነው። በዕለቱ ደግሞ የሚሰበኩ ወይም ደግሞ የሚነበቡ መልእክታቶች አሉ ማለት ነው። ቅዱስ ጳውሎስ ወደ ቆላስይስ ሰዎች በላከላቸው መልእክቱ የተላከው ምን ይላል? ምዕራፍ 2 ከቁጥር 16 እስከ ፍጻሜ ያለው ድረስ ይናገራል ማለት ነው። ያዕቆብ መልእክት ምዕራፍ 2 ከቁጥር 14 እስከ ፍጻሜው ስለ ዕለቱ በደንብ አድርጎ ምን ይላል? ይናገራል፣ ያስተምራል ማለት ነው። የዕለቱ ወንጌል ደግሞ ዮሐንስ ወንጌል ምዕራፍ 2 ከቁጥር 11 እስከ ፍጻሜ ያለው የዛሬው ምንድነው ማለት ነው? ቤተክርስቲያን ያነበበቻቸው መልእክታት ወንጌል ነው ማለት ነው። እንግዲህ ዋና ትምህርቱ ዓላማው ምንድነው ሲባል የዚህ ሳምንት ዋና መልእክቱ የአምልኮ ቤት ወይ ደግሞ ቤተ ክርስቲያንም በቅድስና የእግዚአብሔርን ቃል ማዕከላዊ በማድረግ ጌታችን ቤቴ የጸሎት ቤት ትባላለች፣ እናንተ ግን የአይሁድና የቀማኛ ቦታዎች የወንበዴዎችና የንግድ ቦታዎች ያደረጓችኋት ብሎ በወንጌሉ እንዳስተማረ ይሄ ዋነኛው የትምህርቱ ምንድነው ማለት ነው? ዋና መልእክት ነው። ቤተ ክርስቲያን ምን አንበሉ ማለት እንደ ንግድ
አንቁጠራት የእግዚአብሔር ቃል የሚነገርባት ነውና ብሎ አምላካችን እንደተረ ቤቱ የቤተክርስቲያን ምን ቤት ትባላለች? የጸሎት ቤት ትባላለች። ትርካ ምርክ የሚገኝባት ሳይሆን የእግዚአብሔር ቃልና ቃል ብቻ የሚነገርባት የሚዘከርባት ዓለም ከተፈጠረ ጀምሮ እስከ ዓለም ፍጻሜ ድረስ የእግዚአብሔር ቃል የሚነገርባት እግዚአብሔር በበላይ የሚመራባት ቅዱሳን የሚገኙባት እመቤታችን ቅድስት ድንግል ማርያም ከቅዱሳኑ ከሁሉ እግዚአብሔር ከመረጣቸው ጋር የሚገኙባቸው ስለሆኑ አሉባልታ ነገር አይደረግባትም። እቤቴ የተቀደሰች ቅድስት ናት፣ የተለየች ከዓለም ሁሉ የተለየች ደስ ሲል ቤቴ የጸሎት ቤትና የጸሎት ቤት ትባላለች። እናንተ ግን የቀማኞችና የወንበዴዎች የንግድ ቦታዎች ያደረጋችኋል ብሎ በወንጌል እንደተናገሩ። ስለዚህ ይህንን እያሰብን በዓሉን ምን እንላለን ማለት ነው? እናስባለን፣ እናስቀም በማለት አምልኮት የአምልኮ ቦታ የንጽህና የቅድስና ቦታ መሆኑን ቅዱስ ቦታ መሆኑን እያስተማርን ምን ማለት ነው? ማስጠበቅ አለብን ማለት ነው። እንግዲህ ስለ አብይ ጾም ይሄን ያህል ወይ ደግሞ ስለ ምኩራብ ስለ ሶስተኛው ሳምንት ምኩራብ ቅዱሳን መጽሐፍትን ስናነብ ከተለያዩ አባቶች ካገኘናቸው ይህንን ይመስላል። እናንተም ይህንን ሳምንት የተለያዩ ቅዱሳን መጽሐፍትን በማንበብ ጊዜያችሁን እንድታሳልፉ ስንል በእግዚአብሔር ስም እንጠይቃለን። ወስብሐት ለእግዚአብሔር።